በእሸቱ መለሰ ዙሪያ ሰሞኑ መነጋገሪያ እንደሆነ ታውቃላችሁ። ብሶ ማስረጃ ይላል። ማስረጃ እሸቱ መለሰ ኮሚሽን መብላቱን የሚያሳዩ ማስረጃዎች፣ እነዚህ ማህተም ከጀርባ ሁሉ ሳይቀር ማህተም ያላቸው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ይሄ ቱሪስት እንግዲህ በላሊበላ ምንድነው ያጋጠመው? በአሁኑ ሰዓት እንግዲህ የዚህ ቱሪስት ጉዳይ በላሊበላ ያጋጠመው ነገር በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሰላም እንዴት ናችሁ? ከሜሪ ቦንዳ ነው። እንደምታውቁት እንግዲህ ቻሌንጁን በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ ሁለተኛ ብራንቹን የለመደ ብራንቹን በስጦታ መልክ ለእናንተ ሊሰጥ ነው። ከነ ሙሉ ልብሱ፣ እቃው፣ ብረቱ፣ አሻንጉሊቶች ሙሉ፣ በዛ ላይ ደግሞ ከነ ከስተመሩ። በጣም ብዙ ሰው ሜንሽን ስለተደረገ ሜሪ ቦንዳ ማንን መምረጥ እንዳለበት ግራ ገብቶታል። ዛሬ ግን ምን ማሟላት እንዳለባችሁ እነግራችኋለሁ። ፉክክሩ የሚጀምረው ከዛሬ ጀምሮ ለተከታታይ 7 ቀናት ነው። ከእናንተ የሚጠበቀው ሜሪ ቦንዳን ሜንሽን እያደረጋችሁ ቪዲዮ መስራት ነው። ቪዲዮአችሁን በ7 ቀን ውስጥ ብዙ ቪው ያለው ሰው ይመረጥና የ100,000 ቻሌንጁ ይሰጠዋል። እሱም 100,000 ፎሎወር አሁን ያለን ፎሎወር ላይ ከጨመረ ሙሉ የሜሪ ቦንዳ አሻንጉሊት፣ ልብስ፣ ብረት እያንዳንዱን ነገር ከነከስተመራችን ይወስዳል። ማለትም የ1.5 ሚሊዮን ብር አሸናፊ ይሆናል። ሁለተኛ ለወጣ ሰው ደግሞ የቦንዳ ስራ መጀመሪያ የሚሆን 2 ማዳበሪያ ልብስ እንሰጣለን። ሶስተኛ የወጣ ሰው ደግሞ 1 ማዳበሪያ የቦንዳ ልብሶች ይሰጣል። እንግዲህ ድላችሁ ሞክሩ። ለሁላችሁ መልካም እድል። ከአሁኑ ጀምራችሁ የሜሪ ቦንዳን አካውንት ሜንሽን እያደረጋችሁ ቪዲዮ ስሩ። መልካም እቺ አድቨርታይዝመንት ሲስተም እንግዲህ ኢትዮጵያ ውስጥ ተለምዳለች። ለአንድ ቲክቶከር ወይም የማስታወቂያ ድርጅት ገንዘባችሁን ከፍላችሁ ከምታስተዋውቁ የሆነ ቻሌንጅ ታዘጋጁና ከዛ በኋላ ቻሌንጁን ያሸነፈ ገንዘብ እንሰጠዋለን ትላላችሁ። ከዛ ሰው ደግሞ ያንን ቻሌንጅ ለማሸነፍ ሲል በጣም ብዙ ቪዲዮ ይሰራል። ስለዚህ ድርጅቱ በቀላሉ ይተዋወቃል ማለት ነው። ነገር ግን ሰሞኑን ይህንን ማስታወቂያ ተከትሎ እንግዲህ አንድ ልጅ ቻሌንጅ ያሸንፋል። ከዛ በኋላ ከቻሌንጁ በኋላ የሚገባኝና አልተሰጠኝም ብሎ ቪዲዮ በማህበራዊ ሚዲያ በጣም እየተሰራጨ ይገኛል። እስቲ ምንድነው የተፈጠረው የሚለውን ላሳያችሁ። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እግት ላይ ነው ቤተሰብ ለሱቅ ከዚህ በኋላ በሰው የሆነት ቤተሰብ እግዚአብሔር እኔ ምን እንደምላችሁ አላቅም። በመጀመሪያ እግዚአብሔር ይመስገን። የሆነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ ሕዝብ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችሁንም በጣም ነው ማመሰግነው። በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100,000 ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምንም ብሎ ከቻልን አመሰግናለሁ። 100,000 ፎሎወር ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? በረከትኒ ሳላስቀንስ ገዝቻለሁ። እሺ ችግር የለም። አንቺ ከስተመር እንድትሆኝ ይሄን 2,000 አደርግልሻለሁ። እናሳካዋለን ቤተሰብ። ስለዚህ አሁን እንግዲህ አንድ ሰው ቻሌንጁን ለማሸነፍ 2 ነገር ነው የሚጠበቅበት። የመጀመሪያው ብዙ ላይክ ማግኘት ነው። ልክ ብዙ ላይክ ሲያገኝ ቀጣዩን ቻሌንጅ ይቀላቀላል ማለት ነው። ቀጣዩ ቻሌንጅ ደግሞ ሜሪ ቦንዳ የሚባለው አካውንትን በ100,000 ፎሎወር ማሳደግ ነው። ከዚህ በፊት የነበራቸው 100,000 ከሆነ 200,000 ማስገባት ማለት ነው። ስለዚህ አሁን ይሄ ልጅ የመጀመሪያውን ቻሌንጅ አሸነፈ ማለት ነው። ከዛ ፎሎወር ማስደረግ ነው። ሲቀጣይ ደግሞ የተፈጠረውን ነገር ላሳያችሁ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300,000 እንደማያወጣ ነገረኝ። እና ዛሬ ልጄን ለመረከብ ብቻ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት።
ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ። ፍርዴን ስጡኝ። በቃ እናንተ ፍረዱ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። እዚህ እንደሰማችሁት ምንድን ነው የሆነው? ቻሌንጁን አሸንፎ ከጨረሰ በኋላ አንድ ሰው ምን ይለዋል? ይሄ ነገር ቦንዳ ቤቱ እንደተባለው 1.5 ሚሊዮን ብር አያወጣም ይሉታል። ስለዚህ አንድ ነጋዴ ይዞ ሄድና ሲያስገምተው ወደ 300 ሺህ ብር አካባቢ ገምትለታል ማለት ነው። ከዛ ይህንን ተከትሎ እንግዲህ አልቀበልም፣ የሚገባኝን ስጡኝ ወይም ደግሞ ገንዘቡን ስጡኝ ይላቸዋል ማለት ነው። እና ይህን ተከትሎ ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። አንዳንዶች ከመጀመሪያው ምንም አልነበረም፣ የተለየ የሰራው ነገር የለም፣ ፎሎን ያስደረግከው ታዲያ 300 ሺህ ብር አንሶ ነው የሚሉ አሉ። ሌሎች ደግሞ መጀመሪያ ቃል ገብተዋል፣ ማን ቃል ግቡ አላቸው፣ ቃል ከገቡ ቃላቸውን መፈጸም አለባቸው የሚሉ ሀሳቦችን እየሰጡ ነው። እንደውም ነገሩ ወደ ፍርድ ቤቱ ላይ ይሄዳል እየተባለ ነው። እስቲ በዚህ ጉዳይ ጠበቃ ሰብለ የሰጠችውን ሀሳብ እስቲ አይተን እንመለስ። በረከት ሊስትሮ ሲጠርጋ አሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ወጥ ያለፈልኝ ብዬ እኮ ነው እናቴን ለአባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደብኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው ህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። መሰል ጠቃሚ መረጃዎችን ታገኙ ለካንቴን ከተታተሉ ተሰጥቷል። እናንተ በዚህ ጉዳይ ያላችሁ ሀሳብ ምንድነው? እስቲ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ እቺ ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሹፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሯ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሹፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይህን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክር ብዬ ነው። አንዳንድ ኮሜንቶችን እያየው ነበር እና በቃ ተውላት ብሩን፣ እሷ ብሩን ብትወስደው ትጠቀምበታለች፣ ለአንተ ግን ብሩ ምንም ማለት አይደለም እያሉ ነው። እኔ ግን ሌብነትን ማበረታታት ነው ብዬ ነው የማስበው። አንድን ሰው መርዳት ካለብን በዚህ መንገድ ሳይሆን በሌሎች መንገዶች መርዳት ይቻላል ብዬ አስባለሁ። ሲቀጥል ደግሞ እቺን ልጅ አሁን ዝም ብትባል ሌላ ቤት ሄዳ ትሰርቃለች። ምክንያቱም እንደዚህ በቀላሉ ገንዘብ የምታገኝ ከሆነና ዝም የምትባል ከሆነ ይሄ እጇ ላይ ያለውን ገንዘብ እስክትጨርስ ድረስ ዝም ትላለች ተደብቃ። ከዛ በኋላ መልሳ ሌላ ቤት ትቀጠራለች። አሳቻ ታይም ትጠብቅና ያላቸውን ገንዘብ ሁሉ ሙልጭ አርጋ ነው ይዛ የምትሄደውና እኔ ሌብነትን ማበረታታት ብዬ ነው የማስበው። እና ደግሞ እናንተ ላይ ቢሆን የሆነው ጉዳይ እንደዚህ ትላላችሁ የሚለውም ደግሞ ከግምት ውስጥ መግባት አለበት ብዬ ነው የማስበው። እስቲ ኑቲ ራሱ በዚህ ጉዳይ የሰጠው ምላሽ አለ፣ እሱን ላስደምጣችሁ። የቤት ሰራተኛችን ያው የዋናውን በር ቁልፍ ይዛ ሄዳ
ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላትና እያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችው እና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤቴ የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። እናንተ እስቲ በዚህ ጉዳይ ምን ትላላችሁ? ምንድነው ያላችሁ ሐሳብ? እና ደግሞ እናንተ ይሄ ነገር አጋጥሟችሁ ከሆነ ወይም ደግሞ ቢገጥማችሁ የምትሰጡት ምላሽ ምንድነው የሚለውን እስቲ ሐሳባችሁን አስቀምጡልኝ። ይሄ ቱሪስት እንግዲህ በላሊበላ ምንድነው ያጋጠመው? በአሁኑ ሰዓት እንግዲህ የዚህ ቱሪስት ጉዳይ በላሊበላ ያጋጠመው ነገር በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ይሄ የምትመለከቱት ዩቲዩበር እንግዲህ ዳውድ አሁን ዛዳ ይባላል። በዜግነትም እንግዲህ አዘርባጃናዊ ነው። እናም በተለያዩ ሀገራት እየዞረም የተለያዩ የቭሎግ ቪዲዮዎችን እንግዲህ እየቀረጸ ለመላው ዓለም ያጋራል። እናም በዩቲዩብ ላይ እንግዲህ ከ960 ሺህ በላይ ተከታዮች አሉት። ታዲያ ለእነዚህ ተከታዮቹ ነው በተለያዩ ሀገራት እየዞረ ቪዲዮ የሚሰራው። እናም ከሰሞኑ እንግዲህ በሀገራችን ኢትዮጵያ ተገኝቶም በላሊበላ የተለያዩ ቪዲዮዎችን እየቀረጸ ነበረ። እናም በላሊበላ የተለያዩ ቦታዎች ላይ እየተዘዋወረም የተለያዩ ምግቦችና እቃዎችን እየገዛ እንዲሁም ዋጋቸውን እየጠየቀ የቱሪስት ዋጋና የሀገሬ ዋጋ ነው እያለ እያጣራ ነበረም። ታዲያ ይሄ ቱሪስት እንግዲህ በአንድ ምግብ ቤት ገብቶ ያጋጠመውን ነገር ተጭበረበርኩ በማለት በሚዲያ ላይ አሰራይቷል። እናም ጉዳዩ ምን መሰላችሁ? ይሄ ቱሪስት እንግዲህ አንድ ምግብ ቤት ይገባል። ከዛም ፉልና አምባሻ ያዛል። ከዛ ምግቡ ከመጣለት በኋላ በአካባቢው ላይ ያሉ ሰዎችን እንግዲህ ልጋብዛችሁ ይላቸዋል። እነሱም እንግዲህ እሺ ይሉና ሂሳብ ስንት እንደሆነ ይጠይቃታል። በዚህ ጊዜ እንግዲህ ከጎን የነበረ አንድ ሌላ አስተርጓሚ ነበር፣ ማለትም እንግሊዝኛ ቋንቋ የሚችል እሱ የበላው ፉል 200 ብር እንደሆነ ይነግረዋል። ከዛም አንዳንድ ጮርናቄ ማለትም በሱ አጠራር ዶናት እያሉ ነው ሲጠራው የነበረው እዚህ ጋር ላሉ ሰዎች በሙሉ ልጋብዛችሁ ይላቸዋል። ከዛም እንግዲህ የአንዱ ዋጋ ስንት ብር እንደሆነ ሲጠይቃቸው እሷ እንግዲህ ያለችው ዋጋው ስንት ነው? 50 ብር ነው ያለችው። ነገር ግን እዛ ጋር የነበረው አስተርጓሚ የአንዱ ዋጋ 150 ብር ነው ይለዋል። እናም 20 ዶናቶችን ከሰጠ በኋላ 150 ብር ሲባዛ በ20 እንግዲህ ሂሳቡን ሲጠይቅ ወደ 3000 ብር አካባቢ እንደመጣ ይነግረዋል። ቱሪስቱም እንግዲህ አልተዋጠለትም ነበረ። እርግጠኛ ናችሁ ዋጋውን ንገሩኝ በማለት በተደጋጋሚ ይጠይቀዋል። እሷ የሰው ብር አልፈልግም ዋጋው 50 ብር ነው ብትልም ማለትም እሷ እንግሊዝኛ አችልም ይመስለኛል። ነገር ግን ከጎኑ ያለው አስተርጓሚ አዎ 150 ብር ነው አጠቃላይ ዋጋው 3000 ብር ነው ይሉታል ማለት ነው። በዚህም ጊዜ ቱሪስቱ እንደምንም ብሎ በማስጨነቅ ፕሊዝ ትክክለኛው ዋጋ ንገሩኝ፣ እኔ የበላሁት ይሄ ሁሉ ምግብ 200 ብር ነው፣ እንዴት አንድ ጮርናቄ 150 ብር ይሆናል በማለት እንግዲህ በተደጋጋሚ ጠይቃቸዋል። ታዲያ በዚህ ጊዜ እንግዲህ አስተርጓሚው እንደምንም እንግዲህ እየተግደረደረ ዘይት ተወዷል ምናምን በማለት 100 ብር ነው በማለት ይነግረዋል። ታዲያ እሺ ይሁን በማለት ሰላም ብሏቸው ከፍሎ ይወጣና ሌላ እንደዚህ አይነት ብስኩት የሚሸጥበት ቤት ይሄዳል። ከዛም እዛ ሄድና አንድ ጮርናቄ ስንት ነው ማለት ይጠይቃቸዋል። በዚህ ጊዜ እንግዲህ ሌላኛው ቤት ላይ የአንድ ጮርናቄ ዋጋ 50 ብር እንደሆነች የሆነች ልጅ ትነግረዋለች። እርግጠኛ ነች የሀገሬ ዋጋ 50 ብር ነው ማለት ይጠይቃታል። አዎ እሷም 50 ብር ነው ማለት ትነግረዋለች። ታዲያ በዚህ ጊዜ እዛኛው ቤት አንዱ 150 ብር ነው ይሸጡልኝ በማለት አጭበርብረውኛል በማለት እንግዲህ ተናግሯል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ያጋሩኝ። እንደ ሀገር ነው እንግዲህ የተዋረድ ነው። እኔ ሲመስለኝ የፓስቲ ቤቱ ባለቤት ልጅቷ ምንም ያጠፋችው ጥፋት የለም። ትክክለኛ ዋጋውን የተናገረችው አስተርጓሚው ነው ጥፋቱን ያጠፋው ብዬ አስባለሁ። ያው እንግዲህ እሱ ከሄደ በኋላ በጎን በኩል ሊቀበላት ነው ማለት ነው። አንዳንድ ጊዜ እኔ ደግሞ የሚገርመኝ ነገር ካሜራ እየቀረጻቸው እየሆነ እያዩ እንዴት እንደዚህ አይነት ነገር አደረጉ የሚለው ነገር ራሱ በጣም ይገርማል። ብቻ ከባድ ነገር ነው። አንዳንድ ጊዜ የሆነ የውጭ ሀገር ዜጋ ሲመጣ በቃ ትክክለኛውን ሰርቪስ መስጠት ነው እና በራሱ ተደስቶ በተሰጠው አገልግሎት ተደስቶ ራሱ ገንዘቡን የሚሰጥ ከሆነ በቃ ደስ ይላል። ግን ደግሞ ያለ አግባብ እንትን ማድረግ ትክክል ነው ብዬ አላስብም። እኔ ምንም ብዬ አረገምኩት። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ
በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የእኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ ነው በሱ ሰው ጉዳይ። አቤት እኔ ፈጣሪ ግን ጸሎታችንን ሁሉ ቢሰማ ኖሮ ምን ይውጠን ነበር ማለት የምንጸልየው ነገር ሁሉ አንዳንድ ጊዜ የምንጸልየውንም አናውቅም። የሆነ ቦታ ላይ መጽሐፍ ቅዱስ ላይ የምትጠይቁትንም አታውቁም የሚል ነገር ያነበብኩ ይመስለኛልና ምንጸልየው ነገር ሁሉ ሰዎች የሚጸልዩት ነገር ሁሉ የሚደርስ ቢሆንና ፈጣሪ የሚመልስ ቢሆን ኖሮ እስካሁን ሁላችንም አንገኝም ነበር። እንኳን ሳይወደክ ገጠመ ኪሳራ ጉራ ከልክ አልፎ ነክቶ ነበር ጣራ። ያከበረህን ህዝብ አይታል በንቀት ላሳየኸው ትቢት ይገባሃል ውድቀት። ለገዛ ጥቅምህም በእምነት ስም ስትነግድ ፍጹም አላፈርክም ከቶ አልሰጠህም ግድ። አፍልተህ ነበረ እንደ ቻይና በራድ የፈጣሪ ፍሪጅ አበረደህ ካንዳንድ ይላል አንዳንድ ሰው እየተሳለቀ በሸቱ መለሰ ውድቀት እየሳቀ። ራስ እንዳለው ሰው ትንሽ አመዛዝኑ ሁኔታውን ይወት ሰፋ ባለ ጎኑ። እስካሁን ካረገው ከመጥፎ ከደጉ የትኛው ይበልጣል ሚዛን ላይ አድርጉ። አርጓል ከምትሉት ከጥፋት ከኖሩ ያለማው አይበልጥም ሐቁን ተናገሩ። ኮሚሽንም ይብላ አበልም ይቀበል ቤተክርስቲያን አቁሟል ፍጹም አይቻልም ይሄን ማስተባበል። ለራሱ ጥቅም ነው ብትሉትም ሆዳም አሰባስቧል ብዙ ለመስጊድ ለገዳም። ለመቅዶኒያ እንኳ ያረገው ቢጠቀስ ብቻውን በቂ ነው እሱን ለማመስገን ወዲህ ለማወደስ። ለብዙ ወጣቶች አልፈጠረም እንዴት ትናንት የሥራ ዕድል እንዴት በውድቀቱ ትላላችሁ እልል። በሰው ቁስል እሾህ በዋዛ መስደዱ እንዴት ቀለላችሁ በዚህ ልክ መውረዱ። ግዴታ እኮ አይደለም መስጠት ሳንቲም ገንዘብ ያለበትን ችግር ቢያንስ በመገንዘብ ምናል ብታቆሙ መጥፎ ቃል ማዘብዘብ። ያመነ ያዘነ ያቅሙን ይደግፈው ሐሳቡ ያልጣመው እያየ ይለፈው ከዛ በተረፈ ምን ጥቅም ልፍለፈው። እኔ የማስበው ነገር በዚህ ጉዳይ እንደዚህ ነው ማለት እኔ በግሌ በራሴ የሰራሁት ነገር የለም። ስለዚህ ምንም ባልሰራውበት ከዚህ በፊት ብዙ ትልልቅ ስራዎች የሰራ ሰው ላይ ለመናገር ሞራሉም አቅሙም የለኝም ብዬ ነው ማስበው እኔ ፐርሰናሊ ማለት ነው። እና ለመቄዶንያ ያደረገው ነገር እንደገና ደግሞ ብዙ እናቶችን ሲረዳ አስታውሳለሁ። በጣም ብዙ ሰዎችን ቻሌንጅ አስጨምሮላቸው ህይወታቸው ላይ የተቀየሩ ሰዎች አሉ። ስለዚህ እነዛን የሰራቸው መልካም ስራዎች ሁሉ አፍርሼ በዜሮ አባዝቼ ምንም እንዳልሰራ ማውራት አልችልም። ሲቀጥል ደግሞ ካልፈለኩ አለመስጠት እችላለሁ። ዝም ማለትም ደግሞ አንዱ አማራጭ ነው ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። በእሸቱ መለሰ ዙሪያ ሰሞኑ መነጋገሪያ እንደሆነ ታውቃላችሁ። ብሶ ማስረጃ ይላል። ማስረጃ እሸቱ መለሰ ኮሚሽን መብላቱን የሚያሳዩ ማስረጃዎች እነዚህ ማህተም ከጀርባ ሁሉ ሳይቀር ማህተም ያላቸው ማስረጃዎች ናቸው። በማስረጃ ነው የምንነጋገረው። እንዳለ አሳያችኋለሁ። የምን ማስረጃ ከየት ምን እንደበላ ማስረጃዎቹን አሳያችኋለሁ። ግን በመጀመሪያ ደረጃ እሸቱ ቢበላስ ምንድነው ችግሩ? አልገባኝም። ቢበላስ ምንድነው ችግሩ? ጳጳሳቱ፣ ካህናቱ፣ ዲያቆናቱ በደሞዝ አይደለም እንዴ የሚያገለግሉት ቤተክርስቲያን? 100,000 150,000 200,000 300,000 እየተከፈላቸው አይደለም እንዴ ቤተክርስቲያንን የሚያገለግሉት? እሱስ ቤተክርስቲያንን ሲያገለግል ቢበላ ምንድነው ችግሩ? ቢካት ስራ አይደለም እንዴ? ለአንድ ቤተክርስቲያን 2 ሚሊዮን 3 ሚሊዮን ዶላር ከሰበሰበ ይህ ልጅ 500 እና 600 ሺህ 2 ሚሊዮን እና 3 ሚሊዮን የኢትዮጵያ ብር ቢሰጠው ብዙ ብር ነው? አይገባውም? ቢበላ ምንድነው? እኔ አልገባኝም። በላ አልበላ አጀንዳ ያደረጋችሁት ቢበላ ምንድነው ችግሩ ነው ትንሽ ግራ አይገባኝ። ደሞዝ የሚቆረጥላቸው እኮ ጳጳሳቱ እኮ ደሞዝ የሚቆረጣቸው ከቤተክርስቲያን። ዛሬ እነሱ ለምን ለነፍሳቸው ከሆነ በነፃ አያገለግሉም ታዲያ? እሸቱ ላይ ሲሆን እንዴ የሚቆላችሁ ጭራችሁን የምትቆሉት እንደዚህ የምትንገበገቡት? ደግሞ በጣም የገረማችሁኝ አንዳንድ ሰዎች አላችሁ እንትን ምንድን ነበረ የአባቶች የዋልድባ አባቶች እርግማን ደረሰ ብላችሁ እንቧከሩ የምትሉ ኧረ ተው እፈሩ ተው። እንደዛ ይባል እንደዛ ካልነ እሺ እንደዛ ካልነ ምን ነው የዋልድባ አባቶች መነኮሳቱ ዘመድኩም በቀለ የሚባል ሰውዬ ጋር ቀርበው ራበን ልንሞት ነው በረሃብ እያሉ ሲያለቃቅሱ አልነበረም? ታዲያ እነሱ የራብ የመጣባቸው ያ ችግር የመጣባቸው ማን ረግሟቸው ነው? እሸቱ ችግር ሲደርስበት አባቶች ስላሳዘነ አባቶች ረግመውት አይደለም? አባቶቹ ራሳቸው ችግር ሲደርስባቸው ማን ረግሟቸው ነው? አብራራዋ።
የቀፎ የሆነ ህዝብ ምን አይነት እንዲሁ እኔ ማሰቢያችሁ ድፍን ኑልል ያላችሁ። እሸቱ ግን ችግር አለበት። በመጀመሪያ ደረጃ እሸቱ እረፍ። አንደኛ ዩቲዩብ ከፍተህ 60 70 አንተ የዚችን ሀገር ድህነት የመቅረፍ ግዴታ የለብህም። የድሃዎችን ለስራ ላጣው ማህበረሰብ በሙሉ ስራ የመስጠት ኃላፊነትም ስልጣንም የለህም። አንተ እንደ ግለሰብ መኖር ጀምር። መጀመሪያ ግለሰብ አንተ ተራ ግለሰብ ነህ፣ ቲክቶከር ነህ፣ ዩቲዩበር ነህ። በቃ አለቀ። እንደ ግለሰብ ኑር፣ በአቅምህ ኑር። 40 ሰራተኛ 50 ሰራተኛ ጭራሽ 70 ነው እንጂ 70 ሰራተኛ ለዩቲዩብ ቀጥረህ የምታሰራበት ምንም ፋብሪካ ነው እንደ የገነባው ምንም ምክንያት የለም። ስለዚህ በአቅም መራመድ፣ በእርምጃ እዚች ድረስ ከሆነ የምትራመድ እችን ነው መራመድ ያለ። እዚህ አትንጠራራ። በቃ እሸቱ ያ ችግር ነው። በቃ አንተ ቤተሰቦችን ምራ፣ ቤተሰቦችን አሳድግ፣ ልጆችን አሳድግ። ከዛ በተረፈ ሰራተኛ የሚሰጠው ፈጣሪ ነው። በመድኃኒዓለም ስራ ጣልቃ አትግቡ። ስራ ላጣ ሰው ስራ የሚሰጠው መድኃኒዓለም ነው። መድኃኒዓለም ጋር ሂዶ ያልቀስ፣ ስራ ይሰጠዋል። ስራ የሌለው ሰው ድህነቱ ላይ መላቀቅ ከፈለገ መድኃኒዓለምን አጥብቆ ያዝ። መድኃኒዓለምን የያዘው ድሃ ሆኖ አያቅምም አይሆንም በመጨረሻ። ምክንያቱም የዚህ ሁሉ ምድር ሀብታም ባለቤት ስለሆነ መድኃኒዓለም ማለት ነው። ስለዚህ እሸቱ እቺ መንበላጠጡን አቆማት። ያን 70 ሰራተኛ ቀጥረ እንደዚህ ነው። ፋብሪካ ስትገነባ ስትደርስበት በአቅም ትቀጥራለህ። አሁን ግን እንደ አቅም ኑር። አይሆንም እንደዛ። 20 አልኩኝ ረዝም 3 በቂ ነው። በቃ አንድ ካሜራማን አንድ ኤዲተር ካለ በቃ አንተ ወጥተህ ታወራለህ፣ እሱ ፖስታል፣ አለቀ። ሌላ አቤቱታ ሀተታ አያስፈልገውም። ከዛ በተረፈ እሺ፣ በመጨረሻ ሁላችሁም የምትጠብቁትን ወደ ማስረጃው እንሂድ። እሸቱ ምን በላ? ምንድነው የበላው? ጾም ከመፈታቱ በፊት ከሐምሌ 5 በፊት የጾም ምግብ ነው የሚበላው እሸቱ። የጾም ምግብ በልቷል። የጾም ምግብ ነው የበላው። እሱም የተለያዩ ሬስቶራንቶች በልቷል። አዝመራ ሽሮ፣ ጽጌ ሽሮ የተመዘገቡ እዚህ ማለት ነው። ጽጌ ሽሮ በልቷል። አዝመራ ሽሮም በየእንትን በልቷል። ይሄ ምንድነው እልበት እና ተልባ በልቷል። ሰነዶቹ የሚያሳዩት ይህንን ነው። ሌላው እሸቱ ከጾም ከተፈታ በኋላ ደሳለች ክትፎ በጣባ በልቷል። ጎረድ በልቷል። እንዲሁም ደግሞ የወደ አቢሲኒያም እዛም የባህል ምግብ አዳራሽ እዛም ጋር ከ3 ሰዎች ጋር ሆኖ እንደዚሁ ደግሞ ክትፎ እና ጎረድ በልቷል። ያ ነው ማስረጃዎቹ የሚያሳዩት። የበላው ይህንን ነው የበላው። በዚህ ጉዳይ እንግዲህ 2 ሀሳብ ነው ያለኝ። የመጀመሪያው ነገር በኮሚሽን ተነጋግሮ ባይበላም ነገር ግን እዛ ጋር ወጪ አለበት። የሚኖርበት ቦታ ከሰራተኞቹ ጋር ነው የሚኖረው። ትልቅ ቤት ውስጥ ነው የሚኖረው። ስለዚህ ወጪ አለበት፣ ክፍያ አለበት። የሚከፍለው ክፍያዎች ለሰራተኛ የሚከፍለው ገቢ አለ እና ያንን ታሳቢ አድርገው ራሳቸው አስበው በቃ ለዚህ ነገር የተወሰነ ያስፈልገዋል ብለው ቢሰጡትና ቢያደርጉለት ችግር አለው ብዬ አላስብም። እንደው ተደራድሮ ተነጋግሮ ይሄን ያህል ኮሚሽን ይታሰብልኝ ብሎ ባይልም ማለት ነው። ግን አይ ቲንክ እንደዛ ያደረገ የወሰደ አይመስለኝም። ለዛ ነው በአደባባይም ወጥቶ ወስጄ ከሆነ እስቲ መታችሁ ተናገሩ፣ ኮሚሽን የወሰድኩት የበላሁት ነገር ካለ መታችሁ ተናገሩ ብሎ ቪዲዮ ሰርቷል። አይታችሁታል ብዬ አስባለሁ። ስለዚህ እኔ ራሳቸው አስበው እነዚህ ወጪዎች አሉበት ብለው ቢሰጡት እኔ ችግር አለው ብዬ አላስብም። እንደውም እኔ ከጠየቃችሁ መጀመሪያ አስቤ የነበረው የሆነ ያህል ፐርሰንት ገንዘብ የሚሰጠው ነበር ይመስለኝ። እንደዛ ነበር መጀመሪያ ማስቤ የነበረው፣ ግን ኔጌቲቭሊ አላስብኩትም ነበር ያንን ነገር እና እስቲ እናንተ በዚህ ጉዳይ የምታስቡትን ነገር በኮሜንት ላይ ታስቀምጡልኛላችሁ። ሌላው ነገር ደግሞ ከሰራተኛ አንጻር እኔ መጀመሪያም ቪዲዮዎቹ ይሄን ያህል ሰራተኛ ላይ ምናምን ሲል ምንድነው ይሄ ሁሉ ሰራተኛ የሚሰራው ብዬ አስቤ ነበር። ምክንያቱም ብዙ ቪዲዮዎቹ ላይ ስታዩ የሚታየው እሱ ነው። ድንቅ ልጆች ላይ ፊት ለፊት የሚታየው እሱ ነው። ጀግና መፍጠር የሚለው ፕሮግራሙ ላይ እሱ ነው የሚታየው። የተለያዩ ቦታዎችን እየጎበኙ የሚሰሯቸው ቪዲዮዎች ላይ የሚታየው ፊት ለፊት እሱ ነው። አይዲያ የሚያመነጨው እሱ ነው እና ለምንድን ነው የሁሉ ሰራተኛ ያስፈልገው የሚል ጥያቄ ተፈጥሮብኛል። ያው ስራውን የሚያውቀው እሱ ነው፣ ግን ደግሞ እኔ የተወሰነ ሚኒማይዝ ማድረግ፣ ምክንያቱም በጣም ትልልቅ ዩቲዩበሮች አሉ ዓለም ላይ ይህን ያህል ሰራተኛ አይቀጥሩም። ትልልቅ የሚባሉት ራሱ ሌላ አዲሽናል የሆነ ድርጅት ከሌላቸው በስተቀር እና ከዚህ አንጻር የኔም ሀሳብ
ሚኒማይዝ ማድረግ ቢቻል እና ሰራተኞቹ ምን ይሆናሉ ለሚለው ጥያቄ ደግሞ እኔ ምንም የሚሆኑት ነገር የለም። ምክንያቱም ከሱ ጋር የወጡ በጣም ብዙ ሰራተኞች የሚገርም ነገር ላይ ደርሰዋል ማለት ነው። ከሱ ጋር ወጥተው ልምድ አላቸው። ከእሸቱ ጋር በራሱ መስራት ራሱን የቻለ ልምድ ነው። ስለዚህ በዛ ልምዳቸው እንደውም የተሻለ የራሳቸውን ስራ መስራት ይችላሉ። ከሱ ጋር ወጥተው ደግሞ ትልልቅ ስራ የሰሩ ልጆች አሉ። ለምሳሌ ሚኪ ስታር የሚባለው ልጅ ኤዲተር የሆነው ልጅ እንደውም የኢትዮጵያው ሚስተር ቢስት ምናምን እያሉት ነበር። በጣም ኤዲቲንግ በጣም ጎበዝ ነው። ከሱ ጋር ወጥቶ ያው የራሱን ዩቲዩብ ቻናል ከፍቶ በጣም እየሰራ ነው። እንደገና ደግሞ ስልጠናዎችን እየሰጠ ነው። ሌሎችም እኔ 3-4 ማቃቸው ልጆች ሚዲያ ላይ ወጥተው የደረሱበትን ነገር ሲናገሩ ሰምቻለሁና ልምድ ካላቸው ብቃት ካላቸው ችሎታው ካላቸው እኔ እንደውም የተሻለ ነገር ነው የሚሆንላቸው ብዬ ነው የማስበውና ለሰራተኞቹ ተብሎ ከታሰበ ማለት ነውና ከዚህ አንፃር እኔ የማስበው ነገር ሰራተኛ በጣም ብዙ ሰራተኛ እንደሆነ ነው የሚሰማኝ። ስራውን የሚያውቀው እሱ ነው። የኔ ሐሳብ ነው። እስቲ የእናንተን ሐሳብ ደግሞ በኮሜንት ላይ አስቀምጡልኝ። ለዛሬ አስኩላችሁ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንደዚህ አይነት ወቅታዊ ጉዳዮችን መከታተል የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።